ሰላም ውድ የዩቲዩብ ቤተሰቦች፣ ዛሬ እንግዲህ ይዤላችሁ የመጣሁት በኢትዮጵያ ውስጥ እንግዲህ በነፃ የሚሰራ አንድ አፕሊኬሽን ነው። እሱም እንግዲህ ሊንክ ላየር ይባላል። እንግዲህ አጠቃቅሙ ሙሉን ወደ ቪዲዮ የምናየው ይሆናል። ቀጥታ ወደ ቪዲዮ ስንሄድ መጀመሪያ ፕላይ ስቶር ወይም አፕ ስቶር ላይ እንገባለን። እዚህ ጋር ፕላይ ስቶር ላይ ለምሳሌ እኔ ልግባ። ፕላይ ስቶር ላይ ከገባው እዚህ ሰርች ባሩ ላይ ምን ብዬ ሰርች አደርጋለሁ? ሊንክ ላየር የምትል አፕ ናት። እንግዲህ ሊንክ ላየር ቪፒኤን የምትላለች፣ እሱን ሰርች አደርጋለሁ። ሊንክ ላየር ቪፒኤን እንግዲህ ይችኛት ናት። ሊንክ ላየር እኔ እዚህ ጋር ኦፕን ብላ ነው የመጣች፣ ምክንያቱም ዳውንሎድ ስላደረጓት ካሁን በቀደም እዚህ ጋር ኦፕን ብዬ አሳያችኋለሁ ማለት ነው። ኦፕን ካሉት በኋላ እዚህ ጋር እንደዚህ መልኩ ያመጣዋል። ከዚህ ይሄኛውን ደግሞ ቀጥታ ከቴሌግራም ቻናሉ ጋር ትሄዱና ፋይል አለ። ያ ፋይል እዚያ ያመለቀው ፋይል እሱኛውን ኢምፖርት በማድረግ ነው እንግዲህ እቺ አፕ ምሰራ ማለት ነው። ይችን አፕ እንግዲህ እዚያ ጋር ልክ ፋይል ላይ ኦፕን ስትሉት ቀጥታ ወደዚህኛው አፕ ይወስዳችኋል ማለት ነው። ከዛ ኢምፖርት ታረጉና እቺኛቱን ዲስኮኔክት ነው የሚል እዚህ ኮኔክት ትሉታላችሁ። ልክ እንደዚህ ይሆንና ትንሽ እንደጠበቃችሁት ኮኔክት ይሆናል ማለት ነው። ያው እንግዲህ በእንደዚህ አይነት መልኩ ኮኔክት ሆኗል። እንግዲህ እያንዳንዱ እንዴት እንደሚሰራ እንግዲህ እያንዳንዱ እየገባናል። ለምሳሌ አሁን ኤፍቢ ገብቼ ላሳያችሁ። ኤፍቢ እንግዲህ በእንደዚህ አይነት ከፍቷል። ሁሉንም ይሰራል ማለት ነው። ገብታችሁ እንግዲህ መጠቀም ትችላላችሁ። እንግዲህ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ወደፊት ቶሎ ቶሎ የምለቃችሁ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።